አለንበት የተጨበጠ ማስረጃ ከምናገኝለት ዓለም ውስጥ አውጥቶ ወደ ሰማይ ሊያጦዘን የሚችል አንድ ምድራዊ ኃይል ቢኖር እምነት ነው። እምነት ተራሮችን ያፈልሳል። የእውነት ተራሮችን ያፈልሳል። እምነት ድሃውን ሰው ባለጠጋ ያደርጋል። እምነት ታማሚውን ሰው ከሞት ያስነሳል። እምነት ተስፋ እየቆረጠ ራሱን እንደ አቧራ መሬት ላይ በትኖ የተወውን ሰው ሰብስቦ ነፍስ ይዘራበታል። እንደ እምነት ያለ ትልቅ ኃይል እዚህ ምድር ላይ የለም። ምናልባት ከጠቀስኳቸው የሰው አይነቶች መካከል አንዱ ልትሆን ትችላለህ። ሚረዳ ዘመድ የለህም። መነሻ ካፒታል የለህም። ቤተሰቦች ሀብታም አይደሉም። ብዙ የሚያጥርህ የሌለህ የማታውቀው ነገር ይኖራል። ለዚህ አይነት ሰው በምድር ላይ የሚያስፈልግ አንድ ትልቅ መጠጊያ ምንድን ነው ካልከኝ እምነት ነው። ካመንክ ተራሮችን ታፈልሳለህ። ካመንክ ካለህበት ማይወጣበት ከሚመስል ነገር ውስጥ ወጥተህ በአእምሮና በምናብህ ውስጥ ወደ ሳልከው ማርና ወተት ወደሚያፈስ ምድር መግባት ትችላለህ። በሰው ልጆች ታሪክ ውስጥ ፈጣሪ ለሰው ልጆች ከሰጣቸው ብዙ የሚያማምሩ ስጦታዎች መካከል አንደኛውና ተስተካካይ የሌለው ኃይል እምነት ይባላል። ሰዎች ሲያምኑ ከሲኦል ይወጣሉ። ሰዎች ሲያምኑ ከድህነታቸው ውስጥ ወደ ባለጠግነት ይለወጣሉ። እምነት ካለንበት የተጨበጠ ዓለም አውጥቶ ልናሳካ ወዳሰብነው ዓለም ወስዶ ሊያነካካን የሚችል መንፈሳችን ውስጥ የሚከናወን ድርጊት ነው። ሰው ሲያምን ባህሪው ይለወጣል። ሰው ሲያምን አኳኋኑ ይለወጣል። ሰው ሲያምን ነገሮችን የሚያደርግበት ነገሮችን የሚመዝንበት ነገር ጠቅላላ ይለወጣል። እምነት የሚያደርገው ነገር ምንድን ነው ካልከኝ ምንም ሰውየው የሚያምነውን ጠቅላላ ነገር ነው። ለሚያምን ሁሉ ይቻላል ነው የሚለው መጽሐፍ። ለሚያምን ሁሉ ይቻላል። ስለዚህ አሁን ትልቁ ነገር ምንድን ነው ማለት ነው? ልክ በእምነት ስንጠመቅ ውስጣችን በእምነት ሲነካ ያሰብነው ነገር እንደሚሳካ በፈጣሪያችን ኃይል ስንታመን ካለንበት ተጨባጭና የሚነካ ማስረጃ ውስጥ እንወጣና ያሰብነው ምድር በዛው ሰዓት እንገባለን። በዚህ ምድር ላይ አሁን ላለን ሰዎች ምንም እንኳ ይሄ ከእውነት የራቀ ታሪክ የሚመስል ነገር ቢሆንም እውነተኛና ተጨባጭ ነገር ነው። መሬት ላይ የሆነ ነገር ነው። አሁን ላለን ሰዎች ምንድን ነው የሚጠቅመው ካላችሁኝ፣ ያሰባችሁት የሆነ ነገር ይኖራል። ሊያታሳኩ ያሰባችሁት የሆነ ህልም ይኖራል። ዓመታትን እያማጣችሁ በውስጣችሁ ስታመላልሱት የነበረ የሆነ ማሳካት የምትፈልጉት ነገር ይኖራል። ይህን ማሳካት ከፈለግ ከሚያስፈልጉ እጅግ በጣም ብዙ ነገሮች አንደኛውና ትልቁ እምነት ነው። ታምናለህ ወይ ነው ጥያቄው። አሁን አንተ የምታስበው ነገር ስጋ ለብሶ ምድር ላይ እንደምናየው ታምናለህ ወይ? ነክተህ አይተዋል ወይ? ሄደህ ደርሰህበት ቦታውን አይተዋል ወይ? ምን ይመስላል ህልም? የተሳካ ህልም ማለት የተነካ፣ የተሰማ፣ የተሸተተ፣ የተቀመሰ፣ የተጨበጠ ነገር ማለት ነው። አይተዋል ወይ? ህልም ምን ይመስላል? ሄደህ አይቶ እንደመጣ ሰው ልትዘግበው ትችላለህ ወይ? አሁን ያንተ ህልም መሳካት ምን ይመስላል እዚህ ምድር ላይ? ሄደህ ነክተህ ከሆነ አትጠራጠር። 5 ደንቃራ አይደለም 20 ደንቃራ ቢደረደር አልፈው ታሳካዋለህ። አምነሃል ወይ ነው የመጀመሪያው ጥያቄ። ሰዎች ሲያምኑ በህይወታቸው ውስጥ 3 ነገሮች ይሆናሉ። ማመንህን ለማረጋገጥ እነዚህን መስፈሪያዎች መጠቀም ትችላለህ። አንደኛው ማሳበብ ታቆማለህ። በመጀመሪያ ደረጃ እጅግ በጣም የሚገርመኝ የሰዎች ስነልቦና ምንድን ነው ካልከኝ፣ ሊያሳኩት የፈለጉትን ነገር እንደማያሳኩ ሲያምኑ ሰዎች ማሳበብ የሚባል ስክሪፕት ይጽፋሉ። ይሄ ምን ለማለት መሰላችሁ? ይኸውልህ ይህን አሁን ያሰብኩትን ነገር ለምን እንዳላሳካው ታውቃለህ? አላውቀውም። ምክንያቱም ምን መሰለህ? አንደኛ መነሻ ካፒታል የለኝም። ኦኬ። ሁለተኛ ልምድ የለኝም። እሺ። ሶስተኛ እንዲያው እንዲያግዘኝ እንኳን ኢንተሌክቹዋሊ ሰማይ የነካ የሚባል የሚቆጠር የትምህርት ደረጃ የለኝም። እሺ። እንዲያው ይሄ ሁሉ ቀርቶ ደግሞ ከዚህ በፊት ከኔ ቤተሰብ አባላት ውስጥ አልፎ ሄዶ የሆነ ነገር አሳክቶ ተመልሶ መጥቶ ሊያስረዳኝ የሚችል ሊያግዘኝ የሚችል የምመካበት ዘመድ አዝማድ የለኝም። እሺ። ስለዚህ እንዴት አድርጌ ነው ማሳካው? እነዚህ የተገለጹ ነገሮች በሙሉ እውነት ሊሆኑ ይችላሉ። እኔን አሳመንከኝ። ላንተ ግን የኔ ማመን የሚያመጣልህ አንዳች ግራም ውጤት የለም። ማመካኘት ማለት ሌሎች ሰዎችን ነገሩ የማይሳካበትን መንገድ ማስረዳትና ራስን ከኃላፊነት ማውጣት ማለት ነው እንጂ ነገሩን ማሳካት ማለት አይደለም። ዞሮ ዞሮ ሰዎቹ ያንተን ህይወት አይኖሩልህም። አሁን ማወቅ የሚገባ ነገር የነገርካቸው ልብህን አውልቀህ ቁጭ ብለህ አማርኛ መርጠህ ልታሳምናቸው ብለህ ቀንና ሌሊት አስበህ እንደዚህ ካሉኝ እንደዚህ እላለሁ፣ እንደዚህ ካሉኝ እንደዚህ እላለሁ ብለህ ስክሪፕት ጽፈህ ሪሄርስ አድርገህ የነገርካቸው ሰዎች አመኑ። ያንተን ህይወት ግን እነሱ አይኖሩትም። አንተን ህይወትን የምትኖረው። እነሱን አሳምነህ ወደ ቤታቸው ከሸኛቸው በኋላ ወደ ቤት ስትመለስ ካስተባበልከው ኑሮ ጋር የምትኖረው አንተ ነህ። የምትፈልገው መላ ከሆነ መላው ማስተባበል ማቆም፣ ማሳበብ ማቆምና ወደ አንተ ተመልሰ ኃላፊነት መውሰድ። ቆይ ይሄ ህይወት የተሰጠው ለኔ ነው አይደል? አዎ። አሁን ደሃ ነኝ አይደል? አዎ። አሁን ትምህርት ደረጃ ዝቅተኛ ነው አይደል? አዎ።
አሁን ልምድ የለኝም አይደል? አዎ። የሚረዳኝ ዘመድ አዝማድ የለም አይደል? አዎ። መነሻ ካፒታል የለኝም አይደል? አዎ። ይሄን ሁሉ ሳይኖራቸው ከምንም ተነስቶ የፈጠሩ ሰዎች እነንትና ካሉ እኔ ለምንድን ነው ማድረግ ማልችልም? ማልችልበት ብቸኛው ምክንያት የነዚህን ማስረጆች ክብደት በአንድ በኩል ሳስቀምጥና እምነቴን በሌላ በኩል ሳስቀምጥ እነዚህ ነገሮች ስለሚያመዝኑ ብቻ። ኦኬ፣ ማላቀውን ማወቅ እችላለሁ። አዎ። የሌለኝን ማፍራት እችላለሁ። አዎ። የሚረዳኝ ሰው እንኳ ባይኖር እኔ በራሴ ትግል በራሴ መንገድ ካሳካው በኋላ ምረዳቸው ሚሊዮን ሰዎች ሊኖሩ ይችላሉ። አዎ። ሞዴል ባይኖር ከዘመድ አዝማድ ውስጥ እኔ ሞዴል ሆኜ ከኔ በኋላ የሚመጡትን ዘመድ አዝማዶች ማስከተል እችላለሁ። አዎ። ልክ እንዲህ ብለህ ቆጥረህ አስቀምጠህ ኃላፊነት ወስደ ማድረግ ሲጀምር የማታውቀው ትልቅ ፓወር ካንተ ጀርባ ሲንቀሳቀስ ታየዋለህ። ይህንን እኔ ፈጣሪ ብዬ ነው የምጠራው። የፈጠረኝ አምላክ፣ የሰራኝ አምላክ። እሱ ምን ያደርጋል መሰላችሁ? ወስኜ ራእይን ህልሜን መከተል ሲጀምር ከኔ አቅም ያለፈ ኃይል በጀርባዬ ሲንቀሳቀስ ሊያግዘኝ መቼውም ዝግጁ እንደሆነ ያሳየኛል። በተለያየ መንገድ አየዋለሁ። ይሄንን አቅም በሌለኝ ቦታ ላይ መጥቶ አቅም ይሆናል። ባልጠበቃችሁት ቦታ ላይ ህልማችሁን ለማሳካት ማትችሉ መስሎ በተሰማችሁ ቦታ ላይ የሆነ እጅ ተንቀሳቅሶ የሆነ ነገር ያደርጋል። ኦኬ፣ ስለዚህ እምነታችን የሚፈተነው እዚህ ቦታ ላይ ነው ማለት ነው። ስለዚህ ልክ እንደዛ ብዬ ሲጀምር ማመካኘት ሙሉ በሙሉ አቆምና ኃላፊነት ወስዳለሁ። ማድረግ የሚገባኝን ነገር መሬት ላይ ዛሬ አደርጋለሁ። ዛሬ እቺ ፀሐይ ሳትጠልቅ ነገ ጠዋት ተብሎ ሳይጠራ ሌላ ቀን ሳይቀየር ዛሬ ምሽት ማድረግ የሚገባኝን ነገር አደርጋለሁ። አቅሜ የማይችለውን ሰሬንደር አደርገዋለሁ። አቅሜ የሚችለውን ግን እዚሁ ቦታ ላይ አሁኑኑ አደርገዋለሁ። ከዛ ቀጥሎ ኃላፊነት ወስጄ መንቀሳቀስ ሲጀምር የሚገርም ነገር ሲሆን ታብታላችሁ። የሚገርም ነገር ሲሆን እናየዋለን። ከዛ ቀጥለን ብዙዎቻችን አሁንም በማመካኘትና ጊዜያችንን በማይጠቅመን ነገር ስናጠፋ የነበርነው ሰዎች አውቶማቲካሊ ባህሪያችን ይለወጣል። ሁለተኛው ስናምን የምናገኘው ማስረጃ ባህሪያችን ይለወጣል። ከዚህ በፊት እንደቀላል ሄደን 4 ሰዓት 3 ሰዓት የምናጠፋበት ቦታ ላይ ካሁን በኋላ 2 ደቂቃ እናጠፋ። ኮንሸስ ስንሆን ራሳችን እናየዋለን። ከሆነ ጓደኛችን ጋር ተደዋውለ ለምን እዛ ካፌ ትገናኛል። 4 ሰዓት 3 ሰዓት ያልፋል። ያ አይነት ቀጠሮ ይቆማል። ከዚህ በፊት ማንኛውም እጅ ላይ የመጣ ወይም እግርህ የወሰደ ቦታ ላይ የምታገኘው ሰው ጓደኛ ነበር። ከዚህ በኋላ ግን ጓደኞችህን አጥርተህ ትመርጣቸዋለህ። ምን አይነት ጓደኞችን ነው የምትመርጠው? ያንተን ራዕይ የሚደግፉ ራዕይ ያላቸው፣ ያንተን እርዳታ የሚፈልጉ፣ አብራችሁ ትልቅ ነገር የምትፈጥሩ፣ መልካም ነገር የምትነጋገሩ፣ የምትገነባቡ፣ የምትወዳደሱ፣ ስትተቻችሁም በትክክለኛ ማስረጃ ላይ ተመርኩዛችሁ ይሄን አስተካከል፣ ይሄን እንዲያድርግ የምትባባሉ እውነተኛ ሰዎችን መፈለግ ትጀምራለህ። ከዚህ በፊት የምትውልበት ቦታ መዋል አችልም። ከዚህ በፊት ጊዜህን የምትጠቀምበት መንገድ መጠቀም አችልም። ከዚህ በፊት ስላንተና ስለ ሌሎች ሰዎች ለመግለጽ የምትጠቀምበትን ቋንቋ መጠቀም አችልም። አዌር ትሆናለህ። የሆነ ቦታ ላይ ነው አሁን ያለው። ነገሮች በሙሉ መለወጥ ይጀምራሉ። ያንተ ባህሪ እየተለወጠ ሲመጣ የሚገርም ነገር ቤቱ ውስጥ አብሮ ከሚኖሩ ሰዎች አንስቶ በሆነ መንገድ የሆነ ቦታ ተገናኝተህ እስከምትጨባበጠው እንግዳ ሰዎች ሁሉ ሲያዩ ያውቀዋል። ዝም ብለን እንደማትኖር የሆነ ነገር እያደረግክ እንደሆነ፣ የሆነ ቦታ እየሄድክ እንደሆነ፣ የሆነ ነገር እያሳካ እንደሆነ ያዩህ የጨበጡ ከሩቅ ስትንቀሳቀስ ያዩ ሰዎች በሙሉ ያውቀዋል። የዛን ቀን አንተም ራስህ ታውቀዋለህ። በፊት ነበር ምን ማለት ነው? የመሬቱ ስበት ይለቅህና እንደፈለክ በነፃነት ፍሎት እንድታደርግ ይተዋል። በዛ የቀጠለው ነገር ወደ ሶስተኛው ይወስዳል። ሶስተኛው እምነት የገባባቸው ሰዎች በህይወታቸው ውስጥ የሚገጥማቸው አንድ ነገር ሲንክሮኒሲቲ ነው፣ ወይም ግጥምጥሞሽ። መቼም እንደምታውቁት እንደ ሰው እንደ ስጋ ለባሽ ብዙ ስንነቶች በህይወታችን ውስጥ አሉ። ሁሉን ነገር አስልተን ሁሉን ነገር ቀምረን ልንሰራቸው አንችልም። አንዳንዶቹ ነገሮች ከኛ እቅድና ቀመር ውጭ ይከሰታሉ። የሆነ ቦታ ላይ ድንገት ትሄዳለህ፣ ወይ የሆነ ሴሚናር፣ ወይ የሆነ ስብሰባ፣ ወይ የሆነ የቤተሰብ ጋዘሪንግ ላይ ትሄድና አጋጣሚ ካልጠበቅከው ካላቀድከው ሰው ጋር ጎን ለጎን ትቀመጣለህ። ከዛ ስምህን ይነግርሃል፣ ስምህን ትነግረዋለህ። ስሙን ይነግርሃል፣ ስምህን ትነግረዋለህ። መነጋገር ጀምራላችሁ። ከየት ነው የመጣው? ምንድነው የምትሰራው? አንተስ፣ አንቺስ ስትባባሉ ድንገት 5 ዓመት 6 ዓመት ይፈጅብኛል ብለህ ወደፊት ያስቀመጥከውን ራዕይ ጨብጦ ከኔ ጋር አብረን መስራት እንችላለን ከነገ ጠዋት ጀምሮ። እንዲህ አይነቶቹን ነገሮች አስበህና ቀምረህ ልታደርጋቸው አችልም። ሂሳብ የማያመጣቸው ብዙ የህይወት ልምምዶች አሉ። እነዚህ ልምምዶች በዙሪያ መከናወን ይጀምራሉ። ምን ማለት መሰለህ? ህልምህ ወደማያውቁ እንግዳ ሰዎች ሁሉ መጋባት ይጀምራል። አብረው የሚሰሩ ሰዎችን ካንተ እጅ የሆነ ሌላ እጅ አንቀሳቅሶ ሲያገናኛቸው ታያለህ። ባልጠበቅከው መንገድ ያንተ ህልም መሬት ላይ ስጋ ሲለብስ ታያለህ።
በእነዚህ ሁሉ ውስጥ ህልምህን የምታሳካው በመነዳት ነው። ብዙ ሰዎች የሚጠይቁት አንድ ጥያቄ አለ። ቆይ ከእምነትና ከስራ አንዳንዱ ሰው እምነት ምናምን ፌዝ ምናምን የሚባለውን ዝባዝንኬና ሆከስ ፖከስ ተውና ወጥረ ስራ ላይ አተኩር፣ ስራህን ስራ፣ የምትፈልገውን ታሳካለህ ይላሉ። አንደኛው ዋልታ ነው ይሄኛው። አንዳንዶቹ ሰዎች ደግሞ ይሄን መጣር መጋር አቁምና እምነት ይኑር፣ ከዕለታት አንድ ቀን የማታስበው ነገር በር ላይ ቆሞ ታገኘዋለህ ይሉሃል። ሁለቶቹንም ዋልታዎች እንተውና ወደ መሃል እንምጣ። እምነት የሚገለጠው በስራ ነው። እንደፈለክ አማርኛ አጣፍጠህ ንግግርህን በጣም አሳምረህ ብትነግረኝ በህይወት ውስጥ ማስረጃ ካላገኘሁት ከንግግርህ ይልቅ የህይወትህን ውጤት ነው። ውጤት ይገልጠዋል የሰውን እምነት። ታምናለህ ሆይ ብዬ ስልህ አንተ ባትኖር የምጠይቀውን ያንተን ውጤት ነው። ውጤትህ እምነትህን ይገልጻል ወይ ነው ጥያቄው። ብዙ ጊዜ ሰዎች ስለተለያየ ነገር ይናገራሉ፣ ይሰባበካሉ፣ ይነጋገራሉ፣ ይከራከራሉ። ይሄ ነው ትክክል፣ ይሄ ነው ትክክል አይደለም የሚሉት ብዙ ነገር አለ። እኔ ሰውየውን ወይም የሰውየውን ንግግር ወይም ደግሞ ለመሆን የሚፈልገውን አለ አይደል፣ ይሄ አደባባይ ላይ ስንወጣ ለመምሰል የምንፈልገው ሰው አለ። እሱኛውን ሰው ሳይሆን ውጤትህ ነው የማየው። ውጤትህ ትክክለኛው እምነትህን ያሳየኛል። አለቀ። ሰባኪ ልትሆን ትችላለህ፣ አስተማሪ ልትሆን ትችላለህ፣ ወይም ፓብሊክ ስፒከር ልትሆን ትችላለህ፣ የሚዲያ ሰው ልትሆን ትችላለህ፣ የሆነ ትልቅ ቤት ውስጥ የምትኖር የቤተሰብ አስተዳዳሪ ልትሆን ትችላለህ። ኢፍ አይ ዋንት ቱ ኖው ዩ፣ አንተን ትቼ ንግግርህን ትቼ ህይወትህ ከአብራኩ ከፍሎ ያወጣውን ውጤትህን ነው የማየው። እሱ እውነቱን ነው የሚነግረኝ። ስለዚህ እምነት ነው ትክክል፣ ስራ ነው ትክክል ሳይሆን እምነት በስራ ነው የሚገለጠው ብለን ነው የምናገናኘው። እምነት ካለህ ስራህ እምነትን ይገልጠዋል። እምነት አለኝ ግን ስራ የለኝም ካልክ እምነቱ ውሸት ነው። ስራ ብቻ ነው የምሰራው እምነት ምንም አይጠቅምም ካልክ ከዚህ ተነስተው ወደ ቤት ለመሄድ እንኳን እምነት ያስፈልጋል። ካለ እምነት የሚሰራ ነገር የለም። ይኸውልህ ምንም እምነት አያስፈልግም ስራ ላይ ብቻ አተኩር የሚለውም ሰው እኮ በስራው ውጤት ማምጣት እንደሚችል አምኗል ማለት እኮ። እምነት ማለት እሱ። እምነት የሌለበት ህይወት የለም። መንቀሳቀስ፣ ምግብ መብላት፣ ጠዋት ለመነሳት፣ ጠዋት ለመንቃት፣ አምኖ መተኛት፣ እነዚህ ነገሮች በሙሉ እምነቶች ናቸው። ምግብ የምበላው ምግብ ወደ ሰውነቴ ውስጥ ገብቶ ሰውነቴን ይገነባዋል ብሎ ከዚህ በፊት በልቶት የማያውቀው ምግብ በእምነት መብላት እምነት ነው። ባህር ላይ ውቅያኖስ ላይ አንሳፎ ሌላ ምድር ይወስደኛል ብለህ ስሙን የማታውቀው ፓይለት የሚያበረው አውሮፕላን ላይ መውጣት እኮ እምነት ነው። እምነት አለ። የእምነት ደረጃችን ግን ይለያያል። ስለዚህ እምነትህን በምን ማየት ፈልጋለሁ፣ በምን ማየት እችላለሁ ብለህ ከጠየቀኝ ውጤቶችን ተመልከት። ይሄን ውጤት መለወጥ የምትፈልግ ከሆነ ሌላ ውጤት ማምጣት የሚችል ማንነት፣ እምነት በአንተ ውስጥ መገንባት አለበት። ይህን ካረክ አትጠራጠር፣ የዛሬ 2 እና 3 ዓመት በሌላ ዓለም በሌላ አይነት አጀንዳ እንገናኛለን። ዛሬ ይዤላችሁ የመጣሁትን ነገር እዚሁ ላይ ጨርሻለሁ።